ቪዲዮ ኤዲተር፣ ግራፊክ ዲዛይን፣ በአጠቃላይ ኮንተንት ክሬተሮች እነዚህ ጽድት ያሉ የአማርኛ ፎንቶች እንዴት አድርጋችሁ ማውረድ እንደምትችሉ በቀላሉ አሳያችኋለሁ። ማውረድ ብቻም ሳይሆን ደግሞ ካወረዳችሁት በኋላ ከምትጠቀሙት ሶፍትዌር ጋር አዳርጋችሁ ኤክስትራክት አድርጋችሁ መጠቀም እንደምትችሉ በቀላሉ አሳያችኋለሁ። ብዙዎቻችሁ ደግሞ ካፕከት ስልክ ተጠቃሚ ስለሆናችሁ በካፕከትም ከስልካችሁ ኤክስትራክት አድርጋችሁ ትንሽ ሊያስቸግራችሁ ስለሚችል ካፕከት ማስገባት እንደምትችሉ በዚህ ቪዲዮ አሳያችኋለሁ። በመጀመሪያ በፒሲ ላሳያችሁና ከዚያም በስልካችሁ እንዴት አድርጋችሁ ኤክስትራክት አድርጋችሁ መጠቀም እንደምትችሉ አሳያችኋለሁ። ከማሳየቴ በፊት ግን ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቪዲዮ ላይክ አድርጋችሁ ጀምሩት። ላሳያችሁ በመጀመሪያ ወደምትጠቀሙት ክሮም ወይም ጉግል ትገቡና ብራውዘራችሁ ጋር ፎንት ዶት ኢቲ ብላችሁ ሰርች ታደርጋላችሁ። ከዚያም እንደዚህ ያመጣላችኋል። የመጀመሪያውን ፎንት ዶት ኢቲ ኢትዮፒክስ ፎንት ላይብረሪ የሚለውን አንድ ጊዜ ትነኩታላችሁ። ከዚያም በቀጥታ እንደዚህ ያመጣላችኋል። በዚህ ጋር ጽድት ያለ አማርኛ ምርጥ የትሬንድ ፎንቶች አሏችሁ። ምናልባትም ትንሽ ቆይተው ክፍያ ሊጠይቁ ስለሚችሉ አሁኑኑ እንዲታወርዷቸው ሪኮመንድ አደርጋችኋለሁ። ከዚያም ማውረድ የፈለጋችሁት እዚህ ጋር ብዙዎቹንም ሙሉውን ብታወርዱት በጣም አሪፍ ናቸው። ከዚያም ማውረድ የፈለጋችሁን እዚህ ጋር ከፊት ለፊቱ የዳውንሎድ ምልክት አለ። አሁን ለምሳሌ ይሄ የፎንቱ ስም መንበር የሚል አለ። ዳውንሎድ ማድረግ ከፈለጋችሁ ከፊት ለፊቱ የዳውንሎድ ምልክት አለ። እሱን አንድ ጊዜ ትጫኑታላችሁ። ከዚያም እንደምታዩት ዳውንሎድ አድርጎላችኋል ማለት ተከትላችሁ ሂዳችሁ ከፎልደራችሁ ተከፍቱትና ኤክስትራክት ማድረግ ይጠበቅባችኋል ማለት ነው። ኤክስትራክት ካደረጋችሁት በኋላ እንደምታዩት እዚህ ጋር አምጥቶልኛል። አንድ ጊዜ ነካዋለኝ። ከዚያም ከላይ ኤክስትራክት የሚል አለ። ኤክስትራክት የሚለውን አንድ ጊዜ ነካዋለሁ ማለት ነው። ከዚያም እንደምታዩት ሁለተኛ ድጋሚ ኤክስትራክት ይለኛል። ከታች ያለውን ኤክስትራክት አደርገዋለሁ። ኦልሬዲ ካሁን በፊት ኤክስትራክት ስላደረኩት እንደዚህ ያመጣልኛል። እናንተ ኤክስትራክት ካደረጋችሁት በኋላ ከምትጠቀሙ ለምሳሌ አዶቤ ፕሪሚየም ፕሮ ከሆነ የምትጠቀሙ ኤዲተሮች ከፕሪሚየም ፕሮ ከፍታችሁ ከፎንቱ መንበር ፎንት ብላችሁ ሰርች ታደርጉት ያመጣላችኋል። በቀላሉ አስገብታችሁ መጠቀም ትችላላችሁ ማለት ነው። አሁን ደግሞ እንዴት አድርጋችሁ በስልካችሁ መጠቀም እንደምትችሉ አሳያችሁ። ቅድም እንዳሳየኋችሁ ቀጥታ ወደ ክሮም ወይም ጉግል ትገባላችሁ በስልካችሁ። ከዚያም ሰርች ጋር ፎንት ዶት ኢቲ ብላችሁ ሰርች ታደርጋላችሁ። እንደምታዩት አንድ ጊዜ ስትጫኑ በቀጥታ ይከፍትላችኋል። ቅድም እንዳሳየኋችሁ ምንም የሚለያይ ነገር የለውም። ከፊት ለፊቱ እዚህ ጋር አሁን አንዱን እናውረድና ይሄን ቅድም እንዳሳየኋችሁ መንበር የሚለው ማውረድ ከፈለጋችሁ ጫን ስታሉ ከፊት ለፊቱ የዳውንሎድ ምልክት አለ። እሱን አንድ ጊዜ ትጫኑታላችሁ። ከላይ እንደምታዩት ዳውንሎድ ይላል። ካሁን በፊት እኔ ዳውንሎድ ስላደረኩት ነው። ሁሉም እዚህ ጋር ኦፕን ይላል። በነገራችን ላይ ካሁን በፊት እኔ ያወረድኳቸውን ወይም አሪፍ ፎንት ያልኳቸውን ኤክስትራ በዚህ ፓርቲዬ ቴሌግራም ላይ ያስቀምጥላችኋል። የቴሌግራም ሊንክ ዲስክሪፕሽን ታገኙታላችሁ። አውርዳችሁ መጠቀም ትችላላችሁ። ከዚያም እንደዚህ ካወረዳችሁት በኋላ ከፋይላችሁ ኤክስትራክት አድርጉት ይላችኋል። አንድ ጊዜ ትጫኑታላችሁ። ድጋሚ ኤክስትራክት የሚለውን ከታች ያለውን አንድ ጊዜ ትጫኑታላችሁ። እንደዚህ ያመጣላችኋል። ከዚያ ኤክስትራክት አድርጋችሁት በኋላ ከካፕከት ደግሞ እንዴት አድርጋችሁ አድ ማድረግ እንደምትችሉ አሳያችሁ። ከዚህ እንደዚህ እንወጣና ቀጥታ ወዴት እንገባለን? ወደ ካፕከት አፕሊኬሽን እንገባለን። ካፕከት አፕሊኬሽናችንን እንከፍታለን። ከዚያም ካፕከት እንደዚህ አድርጋችሁ ከከፈታችሁ በኋላ ከታች ቴክስት የሚል አለ። እሱን አንድ ጊዜ ትጫኑታላችሁ። ድጋሜ ከታች አር ቴክስት የሚል አለ። እሱን ድጋሜ ትጫኑታላችሁ ማለት ነው። ከዚያም እንደዚህ ያመጣላችኋል። ፎንት የሚለውን ድጋሜ እዚህ ጋር ያለውን አንድ ጊዜ ትጫናላችሁ። ምናልባትም የእናንተ ማይ ፎንት የሚለው መጨረሻ ላይ ሊኖር ስለሚችል እዚህ ጋር ያሉትን ሴቲንጎች ከታች ያሉትን ስክሮል አድርጋችሁ ማይ ፎንት የሚለውን መጨረሻ ላይ ታገኙታላችሁ። መጨረሻ ላይ ያለውን ማይ ፎንት ብላችሁ ተነኩታላችሁ። እኔ ካሁን በፊት ስላስገባሁበት ማይ ፎንት የሚለው መጀመሪያ ያመጣልኛል። እሱን አንድ ጊዜ ነካዋለኝ። ከዚያም እንደምታዩ ከታች ያሉት እዚህ ጋር እናንተ ባዶ ነው የሚሆነው። ካሁን በፊት እኔ ስላስገባኋቸው ያሉትን ፎቶች አድ የሚለውን ወይም የፕላስ ምልክቱን አንድ ጊዜ ትጫናላችሁ እናንተ። ከዚያም እንደዚህ ያመጣላችኋል። ድጋሜ ማይ ፎንት የሚለውን አሁንም ድጋሜ ትጫኑታላችሁ። ማይ ፋይል የሚለውን ያመጣላችኋል። አሁንም ይሄን ድጋሜ አንድ ጊዜ ትጫኑታላችሁ። ከዚያም እንደዚህ አድርጋችሁ ስትጫኑት እዚህ ጋር ያወረዳችሁትን የፎቶዎችን ስም ያመጣላችሁ። እዚህ ጋር ያሉትን እናንተ ማስገባት የፈለጋችሁትን ሰሌክት አደረጉና ከታች ደን የሚለውን ስትጫኑት በቀጥታ ያስገባላችኋል። አሁን እዚህ ጋር መንበር የሚለው ፎንት አያችሁት? እዚህ ጋር ምተነዋል ማለት እናንተ መጻፍ የፈለጋችሁ እዚህ ጋር አስገብታችሁ ጽድት ያለው የአማርኛ ፎንቶች እንዲጠቀሙ ሪኮመንድ ያደርጋችኋለሁ ማለት ነው። በቀጣይ ሊሰራላችሁ የምትፈልጉትም ካለ ኮመንት ላይ አስቀምጡልኝ። እንግሊዘኛ ፎንቶችንም ከፈለጋችሁ ኮመንት ላይ አስቀምጡልኝ። አሪፍ ትሬንድ የሆኑ ፎንቶችን በቀጣይ ቪዲዮ ሰራላችኋለሁ ማለት ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉትና ቪዲዮን ላይክ አድርጉት። በቀጣይ ቪዲዮ ሰራላችኋለሁኝ። ሰላማችሁ ይብዛልኝ።